እድሜው ከስንት እስከ ስንት ይሆንልሽ? ያ ጀማ ኮፕሊንኩን 20 ሺህ እናስገባው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች ይህንን መልእክቴን አንዳንድ እህቶች እንኳን ቢተርፉበት ከመዘረፍም ሆነ ከመሸወድም አንዳንድ ወንድሞችም እንኳን ቢተርፉበት ከመታለልና የማይሆን ቦታ ከመውደቅ ትልቅ ጥቅም ነው ብዬ አስባለሁና አስተላልፉ። ወንድም እህቶች እዚህ ጋር ልብ ልትሉ የሚገባው ነገር ትዳር በበር ነው የሚመጣውና ትዳር የፈለገ ሰው በበር ሂድ፣ በአባቷ በኩል ሂድ፣ በጓደኛ ጠያይቆ ሂድ። አማ በሚዲያ ላይ ተወጥቶ እንደዚህ የሚደረገው ነገር አንድ ማየት ያለብን ነገር ነቢያችን ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም ሐዝወል ቁዘቲ ቢልቁዛ ያሉበት አለ። ለተተቢዑነ ሰነነ መን ካነ ቀብለኩም ሽብረን ቢሽብር ወዚራዕን ቢዚራዕ ሐታ ለው ደኸሉ ጁሕረ ደቢን ለደኸልቱሙህ። ሰሃቦቹ ምን ብለው ጠየቁ? አልየሁድ ወነሳራ ያ ረሱለላህ ሲሉ ፈመን ልቀውም አሉ። ታዲያ ከእነሱ ውጭ ማን አለ አሉ። ትከተላላችሁ ኮቴ በኮቴ ፋና በፋና ክንድ በክንድ ስንዝር በስንዝር ሐታ አርጃኖ ወይ ሞከሎ ጉሬ እንኳን ቢገቡ ተከትላችሁ ትገባላችሁ። የሰሩት አይቅርብኝና ያሉት አይቅርብኝ ያዩት ነገር አይቅርብኝ የሚባል ነገር ማለት ነው። ፋሽን አለባበስን በሉት በማንኛውም ባበላል ባጠጣት። አሁን ደግሞ በትዳር በኩልም በዲን ስም አድርገው አመጡት። ደግሞ ቢሮ ሁላ ከፍተው ቁጭ ብለው እየተባለ ነው ያለው። በጣም በሚያሳዝን መልኩ ሴት ልጅ በቪዲዮ ነው ውጪ አንተና በቪዲዮ ዳ ተተያዩ እየተባለ በአደባባይ የሚደረግ ነገር። እህቴ ንቂ፣ ልታውቂ የሚገባው ነገር መጀመሪያ ንብ ተራ ዝንብ አይገኝም፣ በዝንብ ተራ ንብ አይገኝም። አንተም ወንድሜ ንቢቱን ከሆነ የምትፈልገው ንብ ተራ ጥሩ አበባዎች ቦታና ጥሩ መዓዛ ያለበት ውሃዎች፣ ንጹህ ውሃዎች ቦታ ነው የምታገኛት እንጂ እንደነዚህ አይነት ውዳቂ ቦታዎች አታገኛትም። እህቴ አንቺም አንበሳ ከሆነ የምትፈልጊው አንበሳ እንደዛ ላ ምንድን ነበር ያለው ሲገጣሚው ተናገሪው ቀተደሩ الاسود ورود ماء ان كن الكلاب ولغنا فيه ይላል። ወንዝ አንበሳዎች የሆነ ወንዝን ላለመውረድ ሊቆጠቡ ይችላሉ ውሻ ሄዶ ካጨማለቀው። እንደዚህ አይነት ሰዎች ሄዶ የሚጨማለቁበት ቦታ ላይ እንደዚህ አይነት ወንድሞች አንበሳ የሆነ ወንድሞች ይገኛሉ ብሎ ማሰብ ትንሽ ይቆረቁራል። على كل حال عمر بن الخطاب رضي الله عنه من ይላል اقبح نساءكم السلفع ይላል الخراج الولاجه። ከሴቶቻችሁ ፉንጋ ማስጠለው ሴት ብሎ ማለት ያቺ ደፋሪ ሆነች ወንዶች ጋር ስትነጋገር ሴት እንደምታናገር አድርጋ የምትናገር ጀሪአቱን ቢልከላም ማለት ነው። الخراج الولاجه ወጣ ገባ ማለት የምታበዛ ሰብሰብ ብላ ቆጠብ ብላ የማትቀመጥ ናት ይላል። እና የትኛዋ ነሽ አንቺ? አንተ የትኛዋን ነው የምትፈልገው? ለዝሙት ሰዎችም በበር እየከፈቱ እንደዚህ እነሱ በውስጥ የተገናኙ ያለው አንሷቸው በዚህ ደግሞ ዩቲዩብ ለመሸቀያና ለመነገጃ ቁጭ ብለው የሚያደርጉት ነገር የሚጠቅም ነው? ሱብሃንአላህ። በዲን ስም እንደዚህ አይነት ነገር ሲደረግም በጣም ያሳዝናል። ገና ብዙ እናያለን። ወላኪን አላህን ሱብሃነሁ ወተዓላ የምትፈሩ ከሆነ ተቆጠቡ። በስማችሁ ወንጀልን አታሰራጩ። በዲን ስም ዝሙትንና አባጢልን አታገናኙ፣ አታዛርፉ፣ ዝሙትን አታሳሩ። እባካችሁ አላህን ፍሩ። ነገ አላህ ፊት መቆም አለ። አላህ ሱብሃነሁ ወተዓላ ምን ይለናል? ያ አዩሀ الذين آمنوا اتقوا الله እናንተ ያመናችሁ ሰዎች አላህን ፍሩ። ወልተንዙር ነፍሱ ማ ቀደመት ሊገድ አንዲት ነፍስ ለነገ ቀኗ ምን እንዳዘጋጀች ትመልከት ይላል አላህ ሱብሃነሁ ወተዓላና ቆም ብላችሁ አስተውሉ። አላህ በሌላ አንቀጽ ላይ ምን ይላል? የውመ የፊሩ المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه። አላህ ሱብሃነሁ ወተዓላ ያን ቀን ፍሩት ይላል። የትኛውን ቀን? ወንድም ከወንድሙ፣ ወንድም ከእናት አንድ ሰው ከእናት ከአባቱ ከልጆቹ ከሚስቱ የሚሸሽበት ቀን። ምክንያቱም ያን ቀን ሁሉም ሰው እሱን የሚያቃቃው ወንጀል በራሱ ወንጀል የሚበቃበት ቀን የሆነ ቀን ስለሆነ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ምን ይላሉ? ሰዎች ነገ የውመል ቂያማ ራቁት የሆኑ ያልተገረዙ ነው ይነሳሉ ሲሉ አይሻ ረዲየላሁ ዐንሃ ወንድና ሴት ያ ረሱላህ ተቀላቅለን አለች። ያ አይሻ ነገሩ አንቺ እንደምታስቢው አይደለም ማለት ነገሩ ከባድ ነው። ያ ቀን አለ አላህ ፊት ሲቆም መልስ አዘጋጁለት። እንደዚህ አይነት ቦታ ላይ እንደዚህ አይነት ጉዳዮችን እየከፈታችሁ ሰዎችን ለሐራምና ለአባጢል የምትጋብዙ ላለው ወቢላሂ ሁሉ ሰው በአላህ አላምንም አይልም፣ ያምናል። ወመላኢከቲ በመላኢካም አላምንም አይልም። ወኩቱቢሂ በቁርአንም አላምንም አይልም። በተውራት በኢንጂልም አላምንም አይልም። ወሩሱሊሂ በመልእክተኞችም አላምንም አይልም። ሁሉም ትክክል ነው። እዚህ ላይ ያለው አቂዳ ላይ ችግር የለበትም ሁሉም ሰው። አቂዳ ላይ ችግር የለበትም ሁሉም ሰው። አቂዳ ላይ ችግር የለበትም ሁሉም ሰው። አቂዳው ትክክል ነው። በአኺራም ያምናል። ደረጀተ ለቂኑ ኢማኑ ነው እንግዲህ መጨመርና መቀነስ መጠኑ። ኢዕቲቃዱ ግን ፋሲድና ሶሂህ አለው ነው። አላህ በአርሽ ላይ ተደላድሮ ቁጭ ብሏል ካለ ኢዕቲቃዱ እዚህ ጋር
ይሄ በዚህ ጉዳይ ላይ ያለው ኢዕቲቃድ አስተምህሮቱ ፋሲልና ሶሒሁን እስትድላሉን በኡሱል ካልሆነ መረዳት አይችልም። ቀዋዒድ ካላወቀ አያውቀውም። የንዚሉ ረቡና የሚለውንም ከዛሊክ ልክ እንደዚህ መረዳት አይችልም። ኢዕቲቃዱ የተበላሸ ይሆናል ማለት ነው። ስለዚህ ይሄ ነው ኢዕቲቃድ አቂዳና ኢዕቲቃድ ይለያያል የሚለው በደንብ አድርጋችሁ ሞጥሏት። መርሐባ ይህን ግለሰብ በቀዋዒድና ኡሱል እውቀት ሳይሆን ቀዋዒድ ኡሱል በሚሉ ንግግሮቹ ታውቁታላችሁ። በመሰረቱ ቀዋዒዶች ኡሱሎች በትክክለኛ መልኩ ከተማርናቸውና በትክክለኛ መልኩ ከተረዳናቸው ቁርአንና ሐዲስን በተገቢው መልኩ እንድንረዳ የሚያደርጉ ወሳኝ የሆኑ ትምህርቶች ናቸው። ስለዚህ ዝም ብሎ በወፍ በረር ላይ በላይ አይቶ የቀዋዒድና የኡሱል መስራች መስሎ መቅረብ ሳይሆን ትክክል የተማረው ሰው ለቁርአንና ለሐዲስ ያለው ምልከታ የተሟላ ይሆናል። ቁርአንና ሐዲስንም በተገቢው መልኩም ደግሞ እንዲረዳ አጋዥ ይሆናሉ ማለት። ለማንኛውም አሁን ያነሳውን ጠቅለል ያለ ሐሳቡን ስንመለከት አቂዳና ኢዕቲቃድ ይለያያል። ስለዚህ የሰዎች አቂዳ ስህተት ነው አይባልም። አቂዳ ላይ ሁሉም ሰው ችግር የለበትም ይላል እንደምሰሙ። አቂዳ ላይ ችግር የለበትም ሁሉም ሰው። ነገር ግን አሁንም ቃኢዳና ኡሱሉ ሳይሆን ችግር ያለበት የሰውየው አረዳድ ነው ችግር ያለበት። አንድ ነገር በተሳሳተ መልኩ ተረድተን ብናስተላልፈው ያ ነገር ስህተት ነው ማለት አይደለም። የኛ አረዳድ ነው ትክክል ያልሆነ። ከማ ቃለ ሻዒር ወከም ሚን ዓኢቢን ቀውለን ሶሒሓ ወአፈቱሁ ሚነል ፈህሚ ስተቂሚ እንደሚሉት ማለት ነው። አቂዳና ኢዕቲቃድ የሚለው ማዕናቸው ስለተለያየ ብቻ የሰዎች አቂዳ ሁሉ ትክክል ነው ይባላል? በጭራሽ ሊሆን የማይችል ብሎም ደግሞ ከቁርአንና ከሐዲስ አስተምሮት ጋር ራሱ የሚጋጭ የሆነ ንግግር ነው። እንዴት ይጋጫል? ከጥቂት ደቂቃዎች በኋላ እንመለከታለን። ነገር ግን አቂዳ የሚለው ማያዕቂዱ ዐለይሂ ልቀልቡ ቀልብ በቁርጥ የሚያምንበት ወይም ደግሞ የሚቋጠረው የሆነ ነገር ምን ይባላል? አቂዳ ይባላል ማለት ነው። ኢዕቲቃድ የሚለውን ነገር ስንመለከት ደግሞ የኢዕተቀደ መስደር ነው። ኢዕተቀደ ያዕተቂዱ ኢዕቲቃደን 3 ሐርፍ የተጨመረበት ከኛ ማመን የሚባልን ነገር ያስከትላል ማለት ነው። ስለዚህ በሌላ አገላለጽ ኢዕቲቃድ ከአቂዳ አዓም ይሆናል፣ አቂዳ ደግሞ አኸስ ይሆናል ማለት ነው። እንደዚህ አይነት ትንሽ ልዩነት አለው ተብሎ ይህንን የቋንቋ ልዩነት ወደ ምን አመጣና ተረዳው? አቂዳ ላይ ሰዎች ሁሉ ስህተት የለባቸውም። ያው ኢዕቲቃድ ላይ ነው ስህተት ያለባቸው ሊል ነው። አቂዳም ቢሆን የሚታመንበትና ቀልብ የሚቋጠረው ነገር ስለሆነ በዛ የሚታመንበት ላይ ትክክለኛ ያልሆነ የተሳሳተ እምነትን ካመነ ሰውየው አቂዳው ብልሹ ነው ይባላል። አቂዳ ላይ ሁሉም ሰው ትክክል ናቸው የሚለው ጭራሽ ትክክል አይደለም። ምክንያቱም ለምሳሌ የጠቀሳቸው ነገሮች ሁሉ ሰው በአላህ አላምንም አይልም ያምናል። ወመላኢከቲ በመላኢካም አላምንም አይልም። ወኩቱቢሂ በቁርአንም አላምንም አይልም። በተውራት በኢንጂልም አላምንም አይልም። ወሩሱሊሂ በመልእክተኞችም አላምንም አይልም። ሁሉም ትክክል ነው እዚህ ላይ ያለው። በእነዚህ አላምንም ማለት ብቻ ሳይሆን ያመነው እምነት አምናለሁ ብሎ ያመነው እምነት ትክክል ካልሆነ አቂዳው ስህተት ነው ሊባል ይችላል ማለት ነው። ለማንኛውም አቂዳ ላይ እምነት ላይ ሰዎች በመለያየታቸውና ትክክለኛውን እምነት ባለመያዛቸው ምክንያት አላህ ሱብሓነሁ ወተዓላ ነቢዩላህ ኑህን ዓለይሂ ሰላም የመጀመሪያ ከሽርክ አስጠንቃቂ ወደ ተውሂድ ተጣሪ አድርጎ መልእክተኛ አድርጎ አላህ ሱብሓነሁ ወተዓላ ከሳቸው ጀምሮ የተለያዩ ነብያቶችን ልኳል። ለምን? ይህንን ብልሹ አቂዳ ለማስተካከል ማለት ነው። ይህንንም አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወማ ካነ ናሱ ኢላ ኡመተን ዋሂዳ ፈኽተለፉ። ሰዎች አንድ ኡማ በአንድ ዲን ላይ በትክክለኛ ኢስላም ላይ ነበሩ። ፈኽተለፉ ከዛም ተለያዩ። ልዩነት የአቂዳ ስህተቶች አሉ። ይህንን ነገር ማስተካከልና በትክክለኛ መንገድ መረዳት የምንችለው ቁርአንና ሐዲስን ሰለፎች በተረዱበት አረዳድ ስንረዳ ነው። ሱብሓነሁ ወተዓላ አቂዳችንን የተስተካከለ ያደርግልን። ወሰላሙ አለይኩም